ለካ በገብርኤል እንጀራ ይበላል። እናንተ እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። አልደረሰላችሁም? ገብርኤል እሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አመስግኑታ በደንብ አድርጋችሁ። ሁለተኛው ቀን በጎቹ ጠገቡ፣ እሱ ራበው፣ ወደ ሰማይ አየ። ለማን ይስጣውን? ተረኛ ማን ይሆን? ቅዱስ ገብርኤል አለ። ጥሩት። እኔ ብቻ ነኝ የምጮህ? እኔ አንተ ወዳጅ ርቦኝ በጎቼ ጠግበዋልና ጠብቅ ከጌታው ቤት ልብላ አለ። ለማን ተሰጠው? ለማን ሰጠው? ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ጌታው ሲጠይቅ ለገብርኤል አለው፣ አረ ገብርኤልን አውቀዋለሁ፣ እንጀራ ስጡልኝ ብላ ውሃ የሚጠጣ አለ።